የአረብ ሀገር እህት ወንድሞቼ አውሮፓም አሜሪካም የምትኖሩ ሁላችሁ ዲያስፖሮች በሀገር ውስጥም በውጭም የምትገኙ ተመልካቾቻችን ኢትዮጵያውያን ትውልደ ኢትዮጵያውያን ኢትዮ ኤርትራውያን በሙሉ ሁላችሁም ለኔ የተጨነቃችሁ እጅግ አድርጌ አመሰግናለሁ። እንግዲህ እግዚአብሔር ይስጥልኝ ፈጣሪ ይስጥልኝ ነው የምለው። እናንተም ባላችሁበት ፈጣሪ እንግዲህ እድሜና ጤና ይስጣችሁ። በያላችሁበት ሰላማችሁ ብዝት ይበል። አንዳንድ እህቶቼ ያላችሁ ከአረብ ሀገር ያላችሁ በስደት እንግዲህ በሰው ሀገር ሆናችሁ በመጥፎ ሁኔታ ውስጥ ራሳችሁን ለመለወጥ እየሞከራችሁ ግን የኔ ነገር አሳስቧችሁ የኔ ነገር ከኔ በላይ ከናቴ እኩል የኔ ነገር ከናቴ በላይ ማለት ይቻላል ስትጨነቁ የነበራችሁ እህቶቼ ስም መጥቀስም ካለብኝ እጠቅሳለሁ። እጅግ አድርጌ አመሰግናለሁ። እንደናንተ አይነት ቤተሰብ ስላለኝ እድለኛ ነኝ። ያ ከዛ በተረፈ እኔ ጸሎት እንድታረጉልኝ ነው የምፈልገው። ሙስሊም ወገኖቼ ዱዓ አድርጉልኝ ስለ አላህ ብላችሁ። ክርስቲያን ወገኖቼ